ግንኙነት አድርጋችሁ ማለት ነው። ጠዋት ስትተያዩ ማለት ነው። ስትተያዩ ማታ በጨለማ እንደዛ ስትሆኑ እንደዛ ሆናችሁ ጠዋት ፌስ ቱ ፌስ ስትተያዩ ግን አታፍሩ። የምር በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። አማራ ኒክ 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 ኦሮሞ ቼ ቼ ቼ ቼ ቼ ወላይታስ ወንድ ልጅ ፈላጊ አያጣም። አንቺ ንቀሽ ገንዘብ የለውም ብለሽ የተውሽው ወንድ ልጅ ፈላጊ አያጣም። አንድ ቀን ይቆጭሻል። ከዛ ልጅ ጋር ተመለሽ። ላንቺ ነው፣ እየሰማሽ ነው። ላንቺ ነው። ተመለሽ ቢሻል ተመለሽ። ልጅ ባንክ ምን እንደሆነ ታውቃላችሁ? ኦሮሚያ ባንክ፣ አማራ ባንክ፣ ንግድ ባንክ ምናምን አይደለም። የወንድ ልጅ ባንክ ሴት ልጅ ነች። ሴት ልጅ ነች። ይሰራል፣ እሷ ላይ ነው። በቃ ይሰራል፣ ለሷ ነው። የወንድ ልጅ ደካማ ጎን ሴት ልጅ ነች። ራስ ይሻግትባችሁ ድርቆሽ ታደርጉታላችሁ። ወጥ ጣዕሙን ከቀየረ አንተክትካችሁ ትጠቀሙታላችሁ። የሰውን ማንነት ግን መቼም ልትቀይሩት አትችሉ። መቼም ክፉ ሰው ክፉ ነው። ይሄንን ማወቅ የሚፈልገውን ካገኘ ወደ ሌላ ሴት የሚሄድበት ምንም አይነት ምክንያት የለም። ስላችሁ ምንድነው የሚፈልገው ላላችሁ ሴቶች ማለት ነው ራሱ ፍቅረኛሽን ጠይቂው። ወደ ሌላ ሴት የሚያስኬዳችሁ ምክንያት ምንድነው በዩ? ምክንያቱም ይነኝ ካለ ወንድ ልጅ ሴት ልጅ ምንድነው ማለት ያለባት? ምንድነው የምትለው? ምንድነው ማለት ያለባት? ቆመብኝ ካለ ወንድ ልጅ ሴት ልጅ ምንድነው ማለት ያለባት? በህይወቴ ግራ የገባኝ ጥያቄ። በስጋት ይዙታላችሁ። ወንድ ልጅ በፍቅር ሴት ልጅ በብር አይንሽ ይብረርና አንድ ቀን ተበለ። ከወንድ ልጅ ገንዘብ ለመቀበል የምትጠቀመው ቃላቶች፣ አንደኛ የኔ ውድ፣ ሁለተኛ አንተ እኮ የፈጣሪ ስጦታዬ ነህ፣ ሶስተኛ ቤተሰቦች የራሱ እንዳንተ አይንከባከቡኝም። ውሸት ነው የኔ አባት፣ ውሸት ነው። እንዳትል ልጅ ላቡን ጠብ አድርጎ ደሙን ተፍቶ ይሰራል። የምትበላው ሴት ልጅ ነች። ያቺ ሴት ልጅ ነገ አንተ ስትሞት ሌላ ወንድ ታገባለች። የኔ አባት ለየትኛውም ሴት ልጅ መስዋዕት አትሁን። እውነት እናድርግ ብሎ መከራውን በልቶ ከጠየቀ በኋላ ወንድ ልጅ ለሁለተኛ ዙር ራሷን አትፈልጋ የምትመጣው። ይሄንን ማመን አለ። ሴት ልጅ ታቶ ልትሰራ ይቅርና ፕሮፋይል አታደርግም ብሮ። ምክንያቱ ደግሞ ከ10 ከ15 ወንድ ጋር ቆማ ስለምትገኝ ነው። አንተ አመዳ ይሄንን ማወቅ አለብህ። የወንድ ልጅ ትልቁ ውሸት ምን እንደሆነ ታውቃላችሁ? እንዴት ነህ ሲባል ደህና ነኝ ብሎ የሚመልሰው መልስ ሚካኤልን ነው መላችሁ። የውስጡን ሁሉንም በውስጡ ደብቆ ነው። ሁሉንም በውስጡ ይዞ ነው። እንዴት ነህ ሲባል ደህና ነኝ ነው የሚለው። ሴት ልጅና እባብ አንድ ናቸው የኔ አባት። እባብን ከሞተበት አንስታ አፈር ካስላስከው በኋላ ካስነሳው በኋላ ይነድፋል። ሴት ልጅም እንደዛው ነች። ከወደቀችበት አንስተ ጥሩ ነገር ላይ ካደረስካት በኋላ ትከዳለች የኔ አባት። ይሄንን ማወቅ አለብን። አንድ ሴት ልጅ 10,000 ሰው ጀነጀናት ማለት ቆንጆ ነች ተፈላጊ ነች ማለት አይደለም። ማማዬ ተረጋጊ። ለራበው ሰው ሽሮና ክትፎ ነሽ አንቺ አመዳም። ይሄንን ማወቅ አለብሽ። አብርሃቱን ግን እንዳታምናት የኔ አባት። ያንተ ውድቀት መንሸራታት የሚጀምረው ሴት ልጅ ያመንክበት ሰዓት ነው። ነገርኩ አልሰማ ብለኛል። አንዳንድ ሴቶች አሉ ደግሞ አምላክ ሆይ ትዳር ስጠን ልጅ ስጠን ብለው ይለምኑትና ልክ ስልክ ሲደወልላቸው ቁጥሬን ከየት አመጣህ የሚሉ ሴቶች። ኧረ ተው ግን አንተ አመዳም፣ የሰው አመዳም፣ እከካም፣ የሰው እከካም። እንዲያልፍልህ ከፈለግ ሴት ከምትባል ፍጥረት መራቅ አለብን። አሊያ ዘላለምህን እያከክ ነው። ወንዶች ቁመታቸውን እንጂ ያጠረው ስራቸው ይሄንን ነው የሚያክለው። አጫጭር ወንዶችን አትናቁ። ሴቶች አትናቁ። ስራቸው